ሰላም ሰላም እንዴት ናችሁ? እንኳን ወደ እኔ ቻናል በሰላም መጣችሁ። እንግዲህ I'm trying so many things, you know, on my channel because it's my channel. ዛሬ የእረፍት ቀኔ ነውና የሆነ ቪዲዮ እያየሁኝ ለምንድነው እኔም የራሴን ኤክስፒሪየንስ ሼር ማላረገው ብዬ አሰብኩኝና ሼር አረጋችኋለሁ። ዛሬ ደግሞ ሼር ማረጋችሁ ነገር እንግዲህ የራሴን የላይፍ ኤክስፒሪየንስ ነው። እዚህ ሀገር ፖሊስ ለፖሊስ ያለን አመለካከት ኢትዮጵያ እያለው ለፖሊስ ያለኝ አመለካከትና እዚህ ሀገር ከመጣው በኋላ ደግሞ ለፖሊስ ያለኝ አመለካከት ምን ይመስላል የሚለውን ሼር አረጋችኋለሁና እዚህ ከመጣሁኝ እኔ እንግዲህ አንድ 5 አመት ሆኖኛል። I know 5 አመት ሆኖኛልና እስቲ በዛ 5 አመት ውስጥ ኢትዮጵያ ያለው እኔ ፖሊስ በጣም ነው የምፈራው ሲጀመር ማለት ነው። በጣም ነው የምፈራው እና ከዛ ደግሞ እዚህ ሀገር ስመጣ ፖሊስ በጣም ሴፍቲ ነው፣ የሆነ ኮምፈርት ይሰማቸዋል ምናምን ይባላል። ያው ከሌላ ነገሮች ጋር ተያይዞ ያለው ነገር ይሄ ከሂስትሪው ጋር ጥቁሮች ነጮች ከሚለው እሱ ሌላ ታሪክ ነው። ግን እኔ ፖሊስ በጣም ነው የምፈራውና ምን የኔ ኤክስፒሪየንስ የነበረው ፖሊስ ስንት ያስቆመኝ መንዳት እንደጀመርኩ ነው ፖሊስ ያስቆመኝና በእያንዳንዱ ጊዜያት ውስጥ በጣም የራሴ የሆነ ኤክስፒሪየንሶች አሉ። እኔ አሮን ነው ኢትዮጵያ ውስጥ ያው ፖሊስ ትምህርት ቤት እያለሁኝ ምንም ያለ ምንም ሪዝን ስም ብለው ተማሪ ሲደበድቡ ምናምን ነው የማውቀውና እዚህ ሀገር አንድ ቀን ከስራ እየመጣሁኝ ትልቅ መኪና ነው ከኋላ ይከተለኛል። ትንሽ ጭልም ማለት ሳይሆን እንዴት ነው ከጧቱ አልከኝ ከቀኑ 12 ሰዓት የለም ልክ ስራ ጨረሳችሁ ልክ ወደ ቤት ስትሄዱ ያለው ነገር እና እየነዳሁኝ ይከተለኛልና እኔ መስመር ልቀይር ስል በቃ ከኋላ እንደዚህ ጥቅት ብሎኝ ነው የሚነዳውና ሌን ልቀይር ስል አብሮኝ ቀየረ። እዛ ላይ what ብዬ ልክ ሌን ቀይሬ ብሊንክ እንደነው መስመር ማዞሪያ መብራቴን ስቀይር I dropped my jabs ስቀይር አበራብኝና አስቡ በፎር እንትን የአራት መንገድ የሚነዳበት ነውና አስቆመኝና ከዛ ቆምኩ። ከዛ do you know why I stop you አለኝ። ምንድነው እሱ እንደሱ አይደለም ያለኝ። ለምን እንዳስቆምኩሽ ታውቂያለሽ ሳይሆን ያለኝ ምንም አላጠፋሽም አለኝ። ልክ መስኮቴን እንደከፈትኩለት መጣና ምንም አላጠፋሽም አለኝ። እሺ እንደዚህ አይነት ነገር ማለት እንደ ብዬ ኦኬ አልኩትኝ። ምንም አላጠፋሽም አለኝ። ያስቆምኩሽ አለኝ እለዋለሁ። ታግ ላይትሽ አይሰራም አለኝ። what አልኩትኝ። እየደገመ you tag light is not working አለኝ። okay what is that አልኩትኝ። do I have a tag light አልኩት። like ይሄ ታርጋ ነበራችሁ የሚያሳየው የለ የሱ መብራትሽ አይሰራም አለኝ። what አልኩትኝ። አለኝ እንዴ አልኩትኝ። ያ አለኝ I know you're confused so you can come out and look አለኝ። መተሽ ውጪና ከመኪናው ላሳየሽ አለኝ። I was like what ውጪ ከመኪና አልኩና በውስጥ እየጸለይኩኝ ጌታ ሆይ እኔ ምንም አላውቅም። አስቡ በጣም ደንግጫለሁ። it's my first time ሲያስቆመኝና ምንም እየነገረኝ ነው ማለት እሱ ገብቶታል። እንትን እንዳልኩ እንደፈራው ስላወቀ ኮምፈርት ሊያደርገኝ ፈለገና እንዲያለኝ ምንም አላረግሽም አለኝ። ግራ ስለገባሽ ነይ ውጪ ከመኪናው አለኝ። what
ነይ ውጭ ከመኪናውና ላሳይሽ አለኝ። like ኦኬ አልኩት። ግን መጀመሪያ አይዲን ሰጥቼዋለሁ የመኪና ፍቃዴ ምናምን ነገር ሰጥቼው ከዛ ከመኪናው ግን ውጪ የሚለው ቃል ብቻ ነው የሚሰማኝ፣ ሌላ ነገር አይሰማኝም። ከዛ ውጪና ላሳይ ስለኝ ኦኬ አልኩና አልኩትና ወጣሁና አሳየኝ። ታግ ላይት አለኝ የታርጋ ቁጥራችሁ ከዛ ላይት አለ። የሚገርማችሁ ሶሪ ኮምፒውተር ጭልም እያለ ነው። የሚገርማችሁ እኔ መብራት እንዳለው ራሱ አላውቅም። ታርጋ ቁጥር መብራት እንዳለው አስቡት። በጨለማ ስነዳ ምን ስል ነው የቆየሁትኝ። ከዛ ላሳይሽ አለኝ። ኦኬ አሳየኝ። ታዲያ ምን ችግር አለው ብዬ ከዛ እሺ ብዬ ወጣሁላችሁና እንትን አለኝ ይሄ እዚህ ጋር ነው ያለው አለ። ኦኬ እሺ አልኩት እና አሳየኝ። ከዛ ምንም ስላላጠፋሽ አለኝ አለዋለሁ። ይሄንን መብራቱን አስተካኪ አለኝ። ኦኬ አልኩት። ከዛ መንጃ ፍቃዴ ምን አለኝ ደግሞ ስቴት ቀይሬ መንጃ ፍቃዴን አላስቀየርኩም ነበር እኔ አሜን ጊዜም አልነበረኝም። በቃ እሺ ብዬ ዝም ብዬ እየነዳሁ ስለነበረ መንጃ ፍቃድ ላይቴ መንጃ ፍቃዴን እንትኔን አላስቀየርኩም። ይሄ ነገር ማለት ነው ሪፍሌክሽን ስለሆነ ሳይዱን እየቀያየረ ነው የሚያሳየኝ። ኤኒዌይስ you see when I'm touching the left it will show me the right. You got it. By the way, if why this is my first time doing my makeup like a pro. I'm just kidding. I never do my makeup anyways. Hazan ይሄ ምንድነው ያው አስቀይሪው አለኝና እሺ ያልኩትና ገባው ከመኪና መገባውና ጠብቂ አለኝ። ኦኬ ብዬ እየጠበቅኩ እያለ ምን ይለኛል መጣና ያ እንትንሽ ስላልሰራ አለኝ መታወቂያሽን ስላላስቀየርሽ አለኝ እለዋለሁ ወረቀት ሰጥሻለሁ አለኝ። ዋት ብዬ ኦ ፕሊዝ ደግሞ ገና ስራ መጀመሪያ ነው አስቡት። ስቴት ቀይሬ ማለት ነው። ከዛ ኖ አልኩትኝ I'm sorry what did I do I mean I didn't know even መብራት እንዳለው አላውቅም እንዴ ለምንድነው ምናምን ብዬ በቃ እኔ ራስ በጣም ነርቨስ ሆኛለሁ። ባይዘው እሱ እያነበበ ነው ነርቨስነቴ። ከዛ ለምንድን ነው የምትሰጠኝ እንዴ ምናምን ብዬ ስለው ኖ you don't pay anything አለኝ። የቅጣት ወረቀት አይደለም የምሰጥሽ የማስጠንቀቂያ ነው አለኝ። ማስጠንቀቂያ ወረቀት ነው የምሰጥሽ አለኝ። እንዴ ለምንድን ነው ማስጠንቀቂያ ወረቀት የምትሰጠኝ አይነት ነገር አይነት አልኩት። ከዛ እሱ ሳይሆን ይሄ ምንም ሪከርድሽ ላይ አይሄድም አለኝ። ኦኬ ሪከርድ ላይ ማይሄድ ከሆነ እስፋይን አልኩት። ከዛ ምንድነው ይሄ የምሰጥሽ አለኝ። ይሄ የሌላ ሀገር ስቴት ነው። አንቺ መንዳት ያለብሽ የዚህ ሀገር ስቴት የዚህ አካባቢ ነው። ያ ማለት ልክ እንዴት ነው ቀበሌ ስትቀይሩ የቀበሌያችሁ መታወቂያ እንደምትይዙ ማለት ነው። ከዛ እንዴ አልኩትኝ I didn't get that time and everything I just moved በቃ የሌለ ነገሩን ነገርኩትኝ። የሚገርማችሁ ቀድሞ ነው የጠየቀኝ ስንት ጊዜሽ ነው ብሎ ያኔ ነበረ እኔ መናገር የነበረብኝ። ከዛ አይ እሺ ከሙቭ ካረኩ እንኳን ትንሽ ቆይቻለሁ ግን ጊዜ ስላላገኘው አላስቀየርኩትም አልኩትኝ። ከዛ እሺ ያለኝና በቃ አስቀይሪ ብሎ ወረቀት ብቻ ነው የሰጠኝ። ኔክስት ታይም ከያዘኝ በቃ እንትን ነው የሚሰጠኝ ቲኬት ነው የሚሰጠኝ የቅጣት ቲኬት ነው የሚሰጠኝ። ዛን ኦኬ አልኩትኝ እና በሰላም ተለያየን እላችኋለሁ። ይሄ መጀመሪያው ነው። and then after a month kind of እንደዛው ከቱ ጋር እንደሆነ አላውቅም ብቻ ፖሊስ ይከተለኛል። ልክ በቃ ከኋላ ይከተለኛል። በጣም ደግሞ የነበረ እኔ ደግሞ ከዛ እየተከተለኝ እንዴ ልበላችሁ ባለ ሁለት መንገድ አስፋልት አለ። አንድ መኪና እንዲመጣል እኔ ወደዛ እየሄድኩኝ ነው። መስቀለኛ ላይ ነው ግን እኔ የምታጠፍበት ቦታ ላይ
ስቶፕ ሳይን አለ ለነሱ ማለት ነው። ወደ ግራ ነበር የምታጠፈው እና ስቶፕ ሳይን ያለባቸው ሰዎች ነው እዛ ጋር የሚቆሙት ሰዎች። እዛ ጠበኩኝና በጣም ሲከተለኝ ግን ከስፒድ ሊሚቴ ውጭ አልነዳሁም። ይገርማችሁ ከተለኛ እንዴ ይሄ ሰውዬ ምን ሆኖ ነው ብዬ። የሚገርማችሁ ነው ፖሊስ መሆኑን አላወኩም። ሁሌም ከስራ መውጣው ጨልሞ ነው መውጣው ከስራ ስወጣ። ከዛ ልክ ስታጠፍ ሳላቀዘቅዝ ነው የታጠፍኩት። በዛው በስፒድ ታጠፍኩ። ግን ስፒዱ ላይ አሚን ኢትስ 45 እኔ 20 something I guess ትንሽ ስፒዱን ቀንሼ ወዲያው ታጠፍኩኝ። ከዛ አበራብኝ እዛው ጋር እንዴ አልኩኝ። በቃ ትልቅ ነው እነሱ ደግሞ መኪና የፖሊስ መኪና እንደ ሊበላችሁ እንዴት ነው መግለጽ ኤስዩቪ የለም እንደዛ ነገር ነውና ጥቁር ነው አትለዩትም። መብራቱ ደግሞ በቃ እንደ ፍሎረሰንት ነገር አይነት ነው እና ቆንጆ ነው እየሰራ ያለሁት እንዴት ነው። ከዛ አበራና አስቆመኝ። ከዛ ሃይ አለኝ። ሃይ አልኩትኝ። ዱ ዩ ኖ ዋይ ስታፕ ዩ ሲለኝ ዋት ለምን እንዳስቆምኩሽ ታውቂያለሽ? ደግሞ ይሄን ጥያቄ ይጠይቁኛል። የሚገርማችሁ አይ ዶንት ኖ ዋይ አይ ዋዝ ላይክ በውስጤ አንተ ንገረኝ እንጂ እኔ ምን አውቃለሁኝ እኔ እንደምትከተለኝ ራሱ በምን አወቁ ብዬ ኖ አም ሶሪ ሰር አልኩትኝ። አይ ዶንት ኖ አልኩ። what did I do ሁሌም እላለሁ እንደው what did I do እለዋለሁ። you are not driving in the lane አለኝ። what በመስመር ጠብቀሽ እየነዳሽ አይደለም አለኝ። እንዴ አልኩና ማለት ነው አልገባኝም ስለው ያ you're not driving in the lane አለኝ። ባለ ሁለት ነው እንዴት ነው ከዛ ወጥቼ ከዚህ ከወጣው እኮ ሌላ መንገድ አስፋልት ውስጥ ነው የምገባው። ማዛ ነው አይደል ነው አልኩት። ከዛ where you coming from ስለኝ I'm coming from work አልኩት። ከስራ ነው የምመጣው። where you heading አለኝ። ከስራ ሰው ሲወጣ ወዴት ነው የሚሄደው? ወደ ቤቴ አልኩት። እዛ ወደ ቤት I'm going home just okay I know ይገባኛል። ለረጅም ሰዓት ተሰርቶ ወደ ቤት ሲሄድ ይደክማል ምናምን አለኝ። አልኩት። የዛለት ደግሞ በጣም ራሴን አሞኝ ነበረ። ራሴን አሞኛል። ያው የሴቶች ጉዳይ ላይ ነበርኩ መሰለኝ። አዎ ያ በጣም ራስ ምታት ይዞኛል። ከዛ የሚገርማችሁ ሳይጠይቀኝ ምን ብለው ጥሩ ነው ዲዲ ማይ አይዲ አልኩት። አይዲን ትፈልጋለህ አልኩትኝ። አይባልም እኮ እሱ ራሱ ግራ ገባውና በዘይ ያስ ፕሊዝ አለኝ። በፈቃደኝነት በጣም መደንገጥ የምታውቁት እዛ ነው። የኔን አይዲ ልስጥህ እንዴ አልኩትኝና አይዲ ትፈልጋለህ ስለው ያ ፕሊዝ አለኝ። እዛ ኦኬ ብዬ ሰጠሁትኝና እንዴ አልኩት I'm sorry I didn't know but I didn't know doing that በመስመር እየነዳው ነው እንደሆነ ነው ማውቀው አላውቅም ከመስመር እንደወጣው ስለው ከሩቅ ጀምሬ ነው ስከተልሽ የነበረው ሲለኝ አይ ነው አልኩኝና በውስጤ ምክንያቱም የሆነ ጥቁር መኪና ነው የሚታየኝ ትንሽ ጨለም ስላለ አይዴን ሰጠሁት ሳይጠይቀኝ። እግዚአብሔር ይጠብቀኛል እኔ ሁሌም ማለት ነው። ከዛ yes please አለኝ ሰጠሁት። ሄዶ ቼክ አረገ ምናምን አይ ነው ይገባኛል ግን ለሌላ ጊዜ ሻለኝ መስመርሽን ጠብቀሽ እንጂ እሺ አለኝ። እሺ thank you sir god bless you አልኩት። የምሬና thank you አልኩና okay that's it ከዛ ንጊጂ በቃ now you can go አለኝ። okay thank you I can go sure ከዛን ያ እንደዚህ አለፈ። አንድ ቀን እንደዚሁ ያው የኔ የፖሊስና የኔ ታሪክ ባለቤቴ ምን ይለኛል አንቺ የፖሊስ ማግኔት ነሽ እንዴ ይለኛል። እኔ ማግኔት ሆኜ እኮ አይደለም I don't know why they following me። በሌላ ቀን ደግሞ ልክ ወደ ቤቴ ልደርስ አካባቢ ደርሻለሁ እንጂ ምን ልደርስ በቃ ኦልሞስት ልታጠብ ስል ከኋላ እየተከተለኝ ነው። ኖ እሱ ይሄኛው ከኋላ አይደለም እሱ በዚህኛውም እየመጣ እኔ ባለ ሁለት two ways road ነው like
ግራና ቀኝ ማለት ነው። አሮ ነው። ከዛን እየነዳው እያለ እሱ እንዲህ ብሎ አለፈኝና እንዴት እንደዞረ በእንትን ነው በሪቨርስ ሚረር ውስጥ ነው ማለት ልክ ፖሊስ እንደሆነ ያወቅኩትኝ ካለፈ በኋላ ነው። ብው ብሎ አለፈና እንዲህ አዞረ። እንዴ ነው ሌባ ምናምን ፊልም ላይ ቼስ ሲያደርጉ ሲዞሩ እውነት እንደዛ ነው የዞረው። ሳላጋንን ማለት ነው። ዞረና ላይቱን ሲያበራ ዞር ብያየው። ምክንያቱም ለኔ ነው ለማን ነው እንደዚህ የዞረው ብዬ ማለት ደንግጫለሁ እኮ። እዛ ሲያበራ ማለት ነው እንዴት እንደደነገጥኩኝ አቆመውና ዘንድ ያለኛ አበራ። ሲያበራ ኦኬ አገስ ተስፎሚ ያልኩና ቆምኩለት። I'm sorry guys, ይሄ እየታየኝ አይደለም ታውቃላችሁ። ምን እንደምሰራ ራሱ I don't know, I'm just talking. ከዛ አቆመና አቆምኩለት ነው እንጂ አቆምኩለትና ሃይ አልኩት። ሁሌ የሚጠይቀኝ ጥያቄ አለች አይደለ ነው do you know why I stop you ሲለኝ ነው እያጨሰ ነበር ደግሞ ብታዩ እንዴት እንደሚሸት መጣና ጠገቤ መኪናውን ታፕ አረገና do you know why I stop you ሲለኝ no sir አልኩት I don't know ሲለኝ you tag light you no not the tag light sorry guys ድምጽ ገብቶብኝ ነው ይቅርታ ድምጽ ገብቶ ነው እና ምን ላይ ነበርኩኝ ያ ይሄም ምንድነው ያለኝ የመኪና የረጅም መብራትና አጭር መብራት አለ አይደል ይሰራል እንግዲህ I don't know what happened ጠዋት ከቤት ስወጣ መብራቱ ይሰራ ነበር እዛ አስቀመኝና መብራት አይሰራም ስለኝ what አልኩኝ የሆነ እንዴ ያልኩት what ስራ መብራት አይሰራም አለኝ ቦርድ አልኩና oh I didn't know አልኩኝ አላወኩም ስለ መብራት ጠፍቷል አለኝ ልክ አጭሶ እንዴት ነው እንትን ያለ ያቆመ ነው በቃ ይሸታል ልነግራችሁ አልችልም የሲጋራ ይለያል የሚያጨሰው ነገር መሰለኝ አይደለም በቃ I don't know ስለ ኦኬ አለኝና just I didn't know my light is not working I didn't know that so okay just fix it okay okay because you're driving night time so it will cause an accident sure እሺ ያልኩት በማታ ስለምትነጂ አክሲደንት ያረግብሻል አለ እሺ አባቴ ያልኩት ደግሞ ሽማግሌ ነገር ነው እሺ አረጋለሁ አንተ አዘኸኝ ነው አልኩና ኦኬ አለኝ ኦኬ ታንክ ዩ አለኝ ከዛ የት ነው የምትኖሪው ሲለኝ what is my brush here it is የት ነው የምትኖሪው ሲለኝ no I'm close to here I'm almost home አልኩትኝ ከዛ ኦኬ አለኝና just አዛ ተከተለኝ ደርሻለሁ ቤቴ ያልኩት ተከተለኝ ቤቴ ድረስ አገስ ሊሸኘኝም ፈልጎ ይሁን ወይም አላመነኝ ይሁን አላውቅም ከዛ I'm almost home ስለ ኦኬ አለኝ እዛ ምኖርበትን ስለጠየቀኝ ማለት ነው ተከተለኝና እዛ ቤቱ ድረስ ልክ ስታጠብ ሄደ የብር ማለት ነው ከዛ ኦኬ ብዬ ገባውና ወዲያውኑ መብራቴን አስተካከልኩ እላችኋለሁ ፖሊስ አስቁሞኝ ያውቃል ግን ተቀጥቼ አላውቅም ያም የሆነው ያው የእግዚአብሔር ጸጋ በስቶልኝ ነው በእውነት በጣም ነው የሚያስፈሩኝ እኔ እና ምነዳት መኪና አይን ውስጥ ገባ ይሁን አላውቅም አሮጌ መኪና ናት ባይዘወይ በጣም አሮጌ መኪና ናት ሜቢ ለዛም ይሆናል የሚያስቆመኝ በቃ ብዬ እውነት አስቆመኝና ልክ እዚህ መጠንቀቅ አለባችሁ ወር አላቸው በየወሩ ይወጣሉ ፕላስ ደግሞ የሆነች ቦታ ላይ ይቆሙና
ይጠብቃሉ። ሁሌም አያቸዋለሁ እና እንደዛ ነው እላቸዋለሁ። የአሜሪካን ኤክስፒሪየንስ ይሄን ይመስላል። ለማንኛውም የኛ ሀገርና የአሜሪካን ፖሊስ ኤክስፒሪየንስ ኢትዮጵያ ፖሊስ አስቆሞኝ ወይም እንትን ብሎኝ አያውቅም፣ ግን ሰዎች ላይ ምን ሲያደርጉ እንደነበረ አይቻለሁኝ። ትምህርት ቤት እየተማርኩኝ ማለት ነው። ምን እንደሚያደርግ ኢትዮጵያ ፖሊስ እንዴት እንደሆነ ምናምን ስላየሁኝ አይ ነው what look like anyways ይሄን ይመስላልና እናንተም ያላችሁን ኤክስፒሪየንስ ሼር አድርጉ። By the way, this is my first time doing makeup. I don't know what I'm doing. Anyways, እየሞከርኩ ነው። እንዴት ነኝ? I know. የሜካፕ አርቲስቶች ማለት ነው መቼም ትበሉኛላችሁ። የምሬን ነው። ኮሬክሽን ነው ያደረኩት እንጂ it's not bad when I fix my hair. ጸጉሬን ደግሞ ሳስተካክል እናየዋለን ምን እንደሚመስል። ለማንኛውም ማለት ነው ፖሊስ አስቆመኝ እንጂ ምንም አላረገኝም። ይሄ ያለኝ ኤክስፒሪየንስ ይሄን ይመስላል። በማንኛውም ጊዜ ፖሊስ ያስቆማችሁ ወይም የሆነ ነገር ሲያደርግ በጣም ተረጋጉ። በምታምኑት አምላክ ጸልዩ። በቃ ምንም ካላጠፋችሁ ማለት ነው ቅዝቅዝ በሉና በስነ ስርዓት ተረጋግታችሁ ጠይቋቸው። what did I do what is it ሚለውን ብላችሁ ጠይቋቸው። በተረፈ እንግዲህ ያው ይሄ ነው ፖሊስ ኤክስፒሪየንስ፣ ፖሊስ እንዴት እንዳስቆመኝ። ሌላውን ደግሞ ሌላ ቀን መጥቼ ሼር አረጋችኋለሁ። እንዴት ነው ሜካፕ ግን seriously did I do good? It was good. I'm not going anywhere by the way today. I'm just trying something when I'm talking to you guys. ሌላ ጊዜ በደንብ ሜካፕ ስሰራ አሳያችኋለሁ። ደግሞ ግን ይሄ ዛሬው ነው፣ ዛሬው ሜካፕ። what do you think? It's not bad ለቤት ውስጥ። bye thank you